እና ባለን ነገር ስትጠቀሙ ቤት ውስጥ ባገኛችሁት ነገሮች እየሰራችሁ ግዴታ ሁሉም የሚሟላ ማለት የለብንም። ከሽንኩርት ጋር አብሽም ማገኘን፣ ሮዝመሪም ማገኘን፣ ጥቁር ቅመም ማገኘን፣ ቅርንፉድም ባለን ነገር እንጠቀማለን። ግዴታ ሁሉንም ግብአቶች እስከምናገኝ መጠበቅ የለብንም። ባገኛችሁት እየሰራችሁ ብቻ ተጠቀሙ። ሰላም ጤና ይስጥልኝ። እንዴት ናችሁ? የቻናሌ ቤተሰቦች፣ ሀገሬ ልጆች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ነባሮችም ልክ እንደወሌም ቪዲዮ ላይክ፣ ሼር ያደረጋችሁ አበረታቱኝ። አስተያየት ጥያቄም ካለ ኮመንት ላይ አስቀምጡልኝ፣ እመልሳለሁ። በተረፈ ስለምታበረታቱኝ ከልብ አመሰግናለሁ። ክበሩልኝ። ዛሬ ደግሞ ይዤላችሁ የመጣሁት ለፀጉራችን ፈጣን እድገት ትልቁን ሚና የሚጫወተው የሽንኩርት የሮዝመሪና ትንሽዬ ቅርንፉድ አድርጌበታለሁ። እንዳያችሁት የነኚህ ውህድ ነው። አሰራሩን ቀላል የሆነ አሰራር ነው። ተጠቀሙበትና ለውጡን ታገኙታላችሁ። እዚህ ጋር ትንሽ ሮዝመሪ አድርጌያለሁ እንዳያችሁት። ደግሞ ሽንኩርትም ትንሽ ነው ያደረኩት ለአንዴ ብቻ ማለት ነው። እንትን ደግሞ በፍሬ የሚቆጠር ነው እንትን ያደረኩት የቅርንፉድ ለጠረኑ እና ለእኔ ለአንዴ ነው። ከተረፈኝ በቃ በማግስቱ የምጠቀመው ስለሆነ ሽንኩርት ያለበት ነገር ስንጠቀም ጠረን አለው፣ ብዙ የመቆየት እድል የለውም ማለት ነው የሰራነው ውህድ። ስለዚህ በትንሹ ሰርተን ደግሞ ድጋሚ ሌላ ብንሰራ ይመረጣል። እንግዲህ እንደም ትንሽዬ ሽንኩርትና እሷንም ግማሽ ነው የወሰድኩት። ሮዝመሪውን እንዳያችሁት አንድ የሾርባ ማንኪያ ቢሆን ነው። 5 ወይም በቃ 10 ፍሬ የሚሆን ደግሞ እንትን ቅርንፉድ እሱን የተጠቀምኩት። አብሽም ካለ አብሽ ጨምሩ። አንዳንዴ እኔ በሁሉም ውህድ አንዴ እሰራዋለሁ፣ አንዳንዴ ደግሞ እንዲህ በቀላሉ ባገኘሁት እሰራለሁ። ልኬን ደግሞ ምንድነው የሆነ ለፀጉሬ የሆነ ትሪትመንት ተጠቅሜ በምታጠብበት ቀን ቅድሚያ ይሄን ተጠቀምና ቆየት ብዬ ያዘጋጀሁትን ትሪትመንት ተጠቅሜ ትጥብለዋለሁ ማለት ነው እንጂ ሽንኩርት ያለበትን ውህድ ተጠቅመን ለማደር በጣም ከባድ ነው ጠረኑ ማለት ነው። ከተረፋችሁ ደግሞ ብዙ ሆኖ እንዳጋጣሚ ፍሪጅ አድርጉትና በቀጣይ ቀን ቀደም ብላችሁ አውጥታችሁ የራስ ቅላችን ቅዝቅዝ እንዳይለን ማለት ነው። ቀደም ብላችሁ አውጥታችሁ የሆነ በቅዝቃዜው ልቅቅ ሲያደርገው እንጠቀመዋለን። ግን አንዴም ቢሆን ችግር የለውም። እኔ ይሁንና እንግዲህ ሊተርፈኝ ይችላል። እኔ ብቻ ነኝ ዛሬ። ከተረፈኝ አስቀምጣለሁ። ከበቃኝ በቃ ታውታላችሁ፣ አብረን የምናየው ይሆናል። አሁን ላፍላውና በኋላ አሳያችኋለሁ። ይሄው እንዳያችሁት እንትን እያለ ነው፣ ማፍላት እየጀመረ ነው። ግን በደንብ ገና እንትን አላለም። በደንብ እሳቱ እንትን ብሎ ጥቅሙን የምንፈልገውን እንትን አላገኘንም ገና ነው። ከለሩ ልውጥ እስከሚል ድረስ ሮዝመሪውን ሽንኩርቱን በደንብ እንትን ማለት አለበት። ከለሩን መጨረሻ ላይ አሳያችኋለሁ። መጠበቅ አለብን በጣም ማለት ነው። እሳቱ የሚበዛ ከሆነ እንደዚህ ቅንስ እናደርገዋለን፣ ሰዓት እንሰጠዋለን። ሌላ ስራ ካለን ሌላ ስራችንን እንሰራለን። እሱን ግዴታ እሱ ጋር መጠበቅ አይጠበቅብንም። ቀንሰን ጠብቅ ሰዓቱን ተነው መሄድ። አሁን እስኪ ላሳያችሁ እንዴት እንደሆነ ከለሩ የውሃ ከመሆን ለወጥ ባለ ደግሞ በኋላ በጣም ይለወጣል ማለት ነው። ትንሽ ሰዓት እንስጣውና እስከዚያ ድረስ ሌላ ስራ እንሰራለን። ይሄው አሁን እንትን እያለልን ነው። በጣም እንትን ብሎልናል። ውዱን አሁን አግኝተነዋል። አያችሁት? አጠፋውና እንደዚህ ዝም ብሏል። ለብዙ ደቂቃ ያክል ዝም ነው የምለው ሳላጠል ማለት ነው። አብሮት ይቆይና ብርድ ሲል አጠለዋለሁ። ያው ሮዝመሪ እና ሽንኩርት ቅርንፉድ ትንሽ ስለሆነ ጠረኑ እንትን ማን ከለሩ ብዙም ልውጥ አላለም። ግን የሽንኩርቱ ሽታ ጥያቄ የለም።
በቃ ይበቃዋል፣ አጠፋዋለሁ ማለት ነው። ላጥፋለትና ዝም ልበለው። በቃ አጥፍቼዋለሁ፣ ዝም እለዋለሁ። ብርድ ሲል በኋላ አጠልና በፀጉሬ እጠቀመዋለሁ ማለት ነው። እንደዚህ በቃ በቂው ነው። አብሽም መጨመር ትችላላችሁ፣ ነጭ ሽንኩርትም፣ ሌሎች እንትን ከርከዴም ምናምን እየጨመራችሁ ግን በቃ አንድ ቀን ባገኛችሁት በቃ በተገኘው እየሰራችሁ ተጠቀሙት። ግዴታ ሁሉም መሟላት አለበት ብለን መጠበቅ የለብንም። ባለን ነገር እየሰራን እንጠቀማለን። ሁሉም የራሱ የሆነ ጥቅም አለው። አያችሁት እንዴት እንትን እንዳለ ብርድ ብሏል። አያት ግን ትንሽዬ ናት። ለዛሬ ብቻ ነው የምፈልገው። ያው ተርፎ ፍሪጅ አድርጌ ምናምን መጠቀም አልፈልግም፣ ሽንኩርት ስላለው ዛሬም ነገም ስለማጠቀመው እንዴ ልታጠብ ስል ብቻ ነው የምጠቀመው። ስለዚህ ሽንኩርትም ስለሆነ የጊዜው ብጠቀም ብንሰራው አይከብደንም ማለት ነው፣ አናጣም። እኔ እዚህ ጋር እንደዚህ እናጠለዋለን። ይሄ የጭርስ አድርጌ መጠጥ አድርጌ እንትን ብየዋለሁ። የለም ይህንን ያውጣል ነው ሽንኩርትም ስላለው ምንም አንጠቀምለትም። እቺን ደግሞ ትንሽዬ ነው ከዚህ ያለችኝ፣ እኔ በዚች ነው የምጠቀመው። በቀደም ባሳየኋችሁ ሌላም አለ። እቺ ግን ያው እንትን አፏ በጣም ጠባብ ስለሆነ እንትን ያስፈልገናል፣ እንደዚች አይነት ማለት ነው። ከሌለን ደግሞ ቀስ ብለን ማንቆርቆሪያ ላይ አድርገን ምናምን ነው የምንጠቀም። እቺ ብትኖረን ይመረጣል፣ እንደዚህ ማለት ነው። ከዚያ ይሄው ቀስ ብለን እዚህ ላይ እንጨምራለን። በጣም ነው የሚመቸው እቺ ስትኖርልን ማለት ነው። ይሄው አለቀ በቃ ይሄ ቅርንፉዱ ነው ትንሽ ከለሩን ለወጥ ያደረገው። ጠረኑ ግን በጣም የሽንኩርቱ ነው ገኖ የወጣ። ለምን እንደሆነ አላውቅም። ይሄ ማለት ሁለቴ በቃል አንዴ ብዬ ነበር የሰራሁት። እንደዚህ አድርገን ፀጉራችንን ማሳጅ አድርገን እንጠቀማለን። ስጠቀመው ደግሞ አሳያችኋለሁ። እሺ ቤተሰብ በድጋሚ እንዴት ቆያችሁኝ? ይኸው እዚህ ጋር አሁን ብርድ ብሎልኛል። ቆየ ብዙ ሰዓት እንጃ ስራ ነበረኝ እየሰራው ብዙ ሰዓት አቆይቻለሁ። በጣም ብርድ ብሏል በቃ እና ይሄንን ይመስላል። ሌላ አንዴ ብዬ የሰራሁት ግን ብዙ ነው። ችግር የለውም። ፍሪጅ አደረግና በቀጣይ ደግሞ እጠቀመዋለን። የዚህን ድረስ አልጠቀሙም። ትንሽ ነው ደግሞ ወደፊትም ሲመጣ ከባድ ነው ሽንኩርት ተጠንቅቃችሁ እና ስንጠቀም እንደዚህ በተለይ እዚህ ጋር ወደ ፊታችን እንዳይወርድና ፊታችን በጣም መጥፎ ነው። የሽንኩርት ኋላ ፊት መጥፎ ነው፣ ሽፍ ነው። ወደዚያው ማታ ቀን ተጠቅማችሁ ማታ ነው ፊታችሁ ሽፍ ብሎ የሚያሳያችሁ ማለት ነው። ስለዚህ ተጠንቅቃችሁ ነው ስትጠቀሙ ፊታችን ላይ እንዳይመጣ። እንደገና የፊታችን ቆዳ በጣም ስስ ነው፣ አደጋን የመቋቋም ኃይል አቅም የለውም። ስለዚህ እንጠነቀቅና ነው ስንጠቀም ማለት ነው። አሁን ፀጉሬን መጀመሪያ ላበጥርና ከዚያ አሳያችኋለሁ። እኔ የጠቀመኝ ምንድን ነው እንደነዚህ አይነት ስፕራይት ውህዶችን ስጠቀም ማለት ነው ፀጉሬ በደንብ ይበጠርልኛል። ቅባት ሲሆን ግን እየያዝና ደግሞ የኔ ፀጉር ያው እንትን ነው እንደምታዩት ቁመት ነው እንጂ እንትና ጋር ቢኖረው ረጅም መሆን ምናምን ነው እንጂ እንትና ሉጫ ስለሆነ ከተያያዘ ተያያዘ ነው። አልሰራም። በነገራችን ላይ ሹርባ አልሰራም። ማታ ተሰርቼው ጠዋት የለም። የኔ ፍትት ብሎ ነው የማገኘው። ለምን እንዳላቅም የማልጠቀምለት ነገር የለም። የሆነ ጥንክር ነገር አይልኝም። በቃ እንዳመሉ ብዬ ይዤዋለሁ። ተሰጣን በጸጋ መቀበል ነው፣ ያለንን ማንከባከብ። ይሄ አለ፣ ይሄኛውም አለ። ይሄኛችም አሁን ትመቻለች። በተለይ ሌላም አለች እና በዚህ ነው ለዛሬ የምጠቀመው ማለት ነው። ይሄ እንትን እስኪ
ከታያችሁ እንዴ ላሳያችሁ ዝቅ ብዬ ከስር መጀመሪያ እንዲህ ስሮቹን ሁሉንም ቦታ እናደርስና ከዚያ ወዲያ ማስያጅ እናደርገዋለን። ዋናው ነገር እዚህ ጋር ማስያጅ ነው፣ እንትን አይደለም። ሆነ መጠቀማችን ብቻ ሳይሆን ስሩን በደንብ ማስያጅ እናደርግለታለን። አሁን ደግሞ ሽንኩርት አይጠፋ በቃ በስራ ቦታም ሆነን የትም ሆነን አናጣም። ሽንኩርት ባለን ነገር ከምር ባላችሁ ያገኛችሁ ቀን ሽንኩርት ሲኖር ከሽንኩርት ጋር አብሽም አገኛችሁ፣ ሮዝመሪ ይኖራችሁ፣ ምንም ይኖራችሁ እየተጠቀማችሁ ነጭ ሽንኩርትም ጋር እንዲህ ያደረጋችሁ ተጠቀሙ። ግዴታ ሁሉንም ውህድ ማግኘት አለብን ብለን መጠበቅ የለብንም። እኔ አሁን አረቦቹ ቤት ስሰራ ባገኘሁት የሆነ ነገር እሰራለሁ። ግዴታ ሁሉም ይሟላልኝ አይደለም። በቃ ባለው እጠቀማለሁ። ያው አሁን እየጨረስኩ ነው። በደንብ እንደዚህ ማሳጅ አደርገዋለሁ። ብክት ነገር ያያችሁ፣ ብክት ነገር ነው ሲያቀብጠኝ። ምንድነው ከፊት ዲዛይን እፈልጋለሁ የፀጉሬን ቆርጬ ይኸው እምቢ አለ። አሁን ከዚህ እኩል አልሆንም ማለት ከዚህ ደግሞ እንደዚህ ሰንትሮቹ ነው ዛላውን በደንብ ማሳጅ እያደረጋችሁ ተጠቀሙት። ከዚያ እኔ አሁን ይሄ ማለት ነው ሽንኩርት ስለሆነ አላሳድረውም። ሌላ አሁን ቆየትና የሆነ ትሪትመንት እጠቀማለሁ ለፀጉሬ። ያገኘሁትን እንቁላልም ሆነ ሮብ የምህር ጎዝባዴ ማለት ነው እሱንም ሆነ አቮካዶ ማገኘው ምንም ላገኝ ምንም ጠቀምና ታጠበዋለሁ ማለት ነው እንጂ እንደዚያኛው እንደ ቅርንፉዱ እንትን አላቆየውም፣ አላሳድረውም። ሽንኩርቱ በጣም መጥፎ ጠረኑን ነግራቸው። እኔ ቅርንፉድ አድርጌበት ከለሩን ነው እንጂ የቀየረው ጠረኑን አልቀየረው። ሮዝመሪም የራሱ የሆነ ጠረን አለ፣ ምርጥ ጠረን። ግን ትንሽ ቶሎ ጠረኑ ገኖ የሚወጣልን የቅርንፉድ ስለነበር ያም ቢሆን አልለወጠውም። እንደዚህ አደርግና ያው ለማበጠር ራሱ ምርጥ ነው። ይህ ፏ ትላላችሁ። ሰርግም ካለባችሁ ፏ ብላችሁ ሂዱ። እንደዚህ አድርጌ ቢያንስ ለአንድ ሰዓት ለሁለት ሰዓት አቆየዋለሁ። ከዚያ ወደዚያ ሌላ ነገር ተቀባውና ከዚያም እንደዚሁ አቆየውና ተጠፍለዋለሁ። በጣም ምርጥ ነው፣ ተጠቀሙት። ትወዱታላችሁ ብዬ ተስፋ አደርጋለሁ። ስለተከታተላችሁኝ አመሰግናለሁ። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቪዲዮውን ላይክ፣ ሼር ማድረጋችሁን አትርሱ። አበረታቱኝ። አስተያየት፣ ጥያቄ ካለ ኮሜንት ላይ ጻፉልኝ፣ መልሳለሁ። በተረፈ ሼር ማድረጋችሁን አትርሱ፣ ላይክም አድርጉልኝ። ስለምትከታተሉኝም ስለምታበረታቱኝም ከልብ አመሰግናለሁ። ክበሩልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። ባይ